ሰላም ውድ የኬቢቲው ቤተሰቦች፣ አሁን ከምንሰራው ይበልጥ ተበረታተን እንሰራ ዘንድ በሱፐር ታንክ ሲደግፉን እናመሰግናለን። ጄሰን በዋና ገንዳው አጠገብ ጋደም ብሎ እየተዝናና ያለ አዳም የተባለው የቤታቸው አትክልተኛ ደረቅ ሳሮችን አንድ ላይ ለመሰብሰብ አንድ ማሽን እየተጠቀመ አካባቢውን ለማጽዳት ይሞክራል። ጄሰን ግን በድምጹ በጣም የተረበሸ ይመስልና እንዲያጠፋለት ቢጠይቀውም ሊሰማው አልቻለም። በድጋሚም እየጮኸ እንዲያጠፋለት ሲነግረው አሁንም ስላልሰማው ከተኛበት ፍራሽ ላይ ተፈናጥሮ እየተነሳ እየተንደረደረ በመምጣት እየጮኸ እጁ ላይ እንዳለ ወስዶ ማሽኑን ያጠፋዋል። አዳምም በድንጋጤ ሁሉ ነገር ሰላም ነው በማለት ሲጠይቀው በጣም ትልቅ ነገር እንደተፈጠረ ጄሰን ለማስረዳት እየሞከረ አንተ ያለህ ምን ሰላም አለ እያለው ያለ አዳም ይቅርታ እየጠየቀ ድምጹ እንደረበሸው ይጠይቀዋል። ጄሰንም የንዴት እየሳቀ እዛ ጋር እየተዝናና እንደነበረ ግን እሱ በሰላም ሊያስቀምጠው እንዳልቻለ በመናገር ላይ እንዳለ አዳም ይቅርታ ለመጠየቅ ሲሞክር ወዲያውኑ ያቋርጠውና አንተ ዘና እያልክ እያለ ይህን ድምጽ ባሰማህ ደስ ይልሃል በማለት ይጠይቀዋል። አዳም ግን ትንሽ የደበረው ብዙም የሚዝናናበት ጊዜ እንደሌለው በመጥቀስ ቢኖረው ግን ያንን እንደማይመርጥ ይነግረዋል። ጄሰንም የአዳምን ገርነት እየተጠቀመበት እዛ ጋር የተቀመጠውን መንሽ እያሳየ በሱ ሳሮቹን እንዲሰበስብ እያስጨነቀ ይነግረውና ወደ ቦታው ሊሄድ ሲል አዳም ብዙ ጊዜ እንደሚወስዱበት እየነገረው ያስቆመዋል። ጄሰንም ዞር ብሎ ያለምንም ርህራሄ እንደዛ ከሆነ አሁኑኑ ጀምር ብሎት ይሄዳል። አዳም ትክት ቢለውም እንኳን የሥራ ሰው ስለነበረ መንሹን አንስቶ የረገፉትን ቅጠሎች ይሰበስበዋል። እሱ በጠራራ ፀሐይ እየተቃጠለ ጄሰን ከጓደኞቹ ጋር ሆኖ በማውራት ላይ እንዳለ የጄሰን እናት ፒዛ ይዛላቸው ትመጣና ከሰጠቻቸው በኋላ ሁሉም እዚህ መሆናቸው ካልቀረ ለገና የተገዙትን መብራቶች በመስቀል እንዲያግዟት ትጠይቃቸዋለች። ጄሰንም ስራ በዞረበት መዞር የማይወድ ልጅ ስለነበር የእናቱን ጥያቄ ውድቅ እያደረገ አዳምን እንድታሰራው ይነግራታል። የጄሰን እናትም በልጇ መልስ እያዘነች ወደ አዳም ዞር ብላ አይታት መለስና እሱ እኮ እንዳልተ አልተጎለተም ብላው ድጋሜ ዞር ብላ ያየችው ለምን መንሹን እንደሚጠቀም ግራ ገብቷት ስትጠይቅ ጄሰን ጸጥ ብሎ ካያት በኋላ እናቱ እንደሄደች ከጓደኞቹ ጋር መሳቅ ይጀምራል። ከዛም የጄሰን እናት ወደ አዳም ትሄድና ለምን ያንን ማሽን እንደማይጠቀም ስትጠይቀው ጄሰንን ላለማሳጣት ብሎ እነሱን ላለመረበሽ አስቦ እንደሆነ በመናገር ያ ጩኸቱ ከባድ እንደሆነ ይነግራታል። እሷ ግን ኑሮ ከዚህ በላይ አይቀልላቸውም ብላ ለነሱ እንዳይጨነቅ እየነገረችው ለራሱ እንዳይከብደው እያሰበችለት ስትነግረው እሱ ግን መልሶ ምንም ችግር እንደሌለው ይነግራታል። እሷም በሐሳቡ እንደጸና ስታይ ተስማማና ወደ ጽዳቱ ሲመለስ እያመነታች የያዘውን ስራ ሲጨርስ $50 መብራቱን እንዲያግዛት ጠይቀዋለች። እሱም ፊቱ ላይ ደስታ እየተነበበ በደስታ እንደሚያግዛት በመግለጽ በጣም እንደሚረዳው ሲነግራት ተገርማ ስታየው ይቀጥልና ለገና ፕሌይስቴሽን ለመግዛት እያጠራቀመ እንደሆነና ይሄ ተጨማሪ ገቢ እንደሚረዳው ያስረዳታል። እሷም በልጁ ጽናት እየተገረመች የሚያሳዝነው ነገር ለልጇ ያንኑ ገዝታ የምትሰጠው ቁጭ ብሎ ለዋለበት እንደሆነ በማሰብ ታዝንና ከመሃል ትዝ ብሏት አዳም ምግብ እንደበላ ትጠይቀዋለች። እሱ ግን ችግር የለውም በማለት ሊያሳልፈው ቢሞክርም እናቱ የግድ እያለችው አሁን ገዝታ ከመጣችው ፒዛ አንድ ስላይስ እንዲወስድ ስታበረታታው ድጋሚ እንደማይፈልግ እየገለጸ ምግባቸውን ባይነካባቸው ጥሩ እንደሆነ ይነግራታል። እሷ ግን በቀላሉ ሳትለቀው የመጨረሻ ትልቁን እንደገዛች ትነግረውና ሄዶ እንዲበላ ግድ ስትለው ደስ ብሎት ያመሰግናትና በሐሳቧ ይስማማል። ከዚያም የያዘውን እቃ አስቀምጦ እነ ጄሰን ጋር ይመጣና እነሱ እያወሩ ያለ ቀረብ ብሎ አንዱን ስላይስ ከፒዛው እቃ ውስጥ ብድግ ያደርገዋል። ጄሰን ግን በጣም ተበሳጭቶ ምን እያረክ ነው ብሎ ሲጠይቀው ፈራ ተባ እያለ አንድ በወስድ ችግር አለው ብሎ እናቱ ትርፍ አለ ብላው እንደሆነ ይነግረዋል። ጄሰን ግን ከክፋት ውጪ ምንም ምክንያት ስላልነበረው የምን ትርፍን የምትለው በማለት የትም በተጨማለቀው እጁ ምግባቸውን እንዳይነካ ያለ ይጮህበትና የያዘውን ይቀበለዋል። አዳምም ይቅርታ እየጠየቀ ማስፈቀድ እንደነበረበት ሲነግረው ብዙም ግድ ሳይሰጠው ሲጀመር እዚህ ጋር ምን ትሰራለህ በማለት ስራውን ለምን እንዳቆመ ይጠይቀዋል።
አዳምም ለሱ ለማስረዳት እየሞከረ እናቱን መብራቱን እስኪያግዛት ድረስ ትንሽ አረፍ እያለ መሆኑን ሲነግረው ሳቅ እያለ እረፍት ብሎ ያሾፍና እየተከፈለ አይደል እንዴ ብሎ ይጠይቀዋል። አዳምም አዎ ብሎ እንደመለሰለት ታዲያ እዚህ ምግብ ምን እንደሚያስለምነው እየጠየቀው ወላጆቹ ምግብ ለመስጠት የሚሆን ፍቅር እንኳን የላቸውም በማለት ከጓደኞቹ ጋር ይቀልድበታል። እሱም ያለበት ሁኔታ ትንሽ ውስብስብ እንደሆነ ሊያስረዳው ቢሞክርም ጄሰን የተጠቀምክብን ነው ሲለው በድጋሚ ለማስረዳት ይሞክርና ጉንጭ ከማልፋት ብሎ ይቅርታ ይጠይቃቸውና ወደ ስራው ይሄዳል። ጄሰን ግን ገና ብዙ ሄዶ ሳይርቅ ለጓደኞቹ ቀልድ ለማሳየት እዩ ይላቸውና አዳምን ይጠራዋል። እሱም ሰምቶ እንደቆመለት ያዘነ እየመሰለ የያዘውን ፒዛ ይዞ ይመጣና ይቅርታ እየጠየቀ እንዲቀበለው ይዘረጋለታል። አዳምም የዋ ሆኖ እርግጠኛ እንደሆነ ይጠይቀውና ፈገግ እያለ ሊወስደው ሲሞክር ውይ ብሎ መዋኛ ገንዳ ውስጥ ይወረውረውና በሳቅ ፍርስ ይላል። አዳም ነገሩ አስከፍቶት እየሄደ እያለም በድጋሚ ጠርቶ የት ነው የምትሄደው ብሎ ሲያስቆመው ኩስምን ባለ ድምጽ ወደ ስራ ነዋ ብሎ ይመልስለታል። ጄሰንም ልክ እሱ እንደቀጠረው በማስመሰል ገንዳውን ማን እንዲያጸዳልህ ነው በማለት የማጽጃውን ዕቃ እየጠቆመለት የቆሻሻውን ገንዳ እንዲያጸዳ ነግሮት ወደ ጓደኞቹ ሲመለስ አዳም አንገቱን ደፍቶ የተባለውን ፒዛ ከመዋኛ ገንዳ ውስጥ ያወጣዋል። ከዛም ጄሰን ከጓደኞቹ ጋር የያዙትን ኳስ እየተወራወሩ በመጫወት ላይ ሳሉ አዳም ቅድም የተባለውን ስራ እያገዛት እያለ እናትየው በጣም ደስ ብሏት በድጋሚ እያገዛት ስለሆነ ታመሰግናለች። አዳም ግን እሷ እንደረዳችው በመቁጠር ምንም ችግር እንደሌለው ሲነግራት ተጨማሪ መብራቶችን ልታመጣ እንደሆነ ነግራው ወደ ቤት ትገባለች። በዚህም ሰዓት እነ ጄሰን እየተጫወቱ ባለበት አንዱ ጓደኛው ኳሱን በረጅሙ ወርውሮ ጄሰንን ሲያሳልፈው ምን የሚሉት ውርወራ ነው ይሄ ደግሞ በማለት እያሾፈበት ኳሱን ካነሳው በኋላ ኳስ ውርወራ ገና ከአዲስ መማር እንዳለበት ይነግረዋል። እሱ ግን ከጄሰን በላይ አሳምሮ መወርወር እንደሚችል ሲነግረው ይናደድና ሌላውን ጓደኛቸውን ከሁለቱ ማን እንደሚችል ይጠይቁታል። እሱ ግን ከሁለቱ መምረጥ ስላልፈለገ አላውቅም ይላቸውና በውድድር መለየት እንደሚችሉ ሲነግራቸው የውድድሩን አይነት ጄሰን ይጠይቀዋል። እሱም መልሶ አንድ የሚመቱት ነገር በማዘጋጀት ወደሱ አቅርቦ የወረወረ ያሸንፋል ሲላቸው ጄሰን ግን ደስ ይለውና ዞር ዞር ብሎ የሚመታውን ነገር እየፈለገ አዳምን ከሩቅ ያየውና ፈገግ እያለ የያዘውን ኳስ አነጣጥሮ አዳም ላይ ወርውሮ ይመታዋል። በዚህ ቅጽበትም የጄሰን እናት በቦታው ትደርስና አዳም ከወጣበት መሰላል ላይ ወደ ኋላ ሲዘረገፍ ታየዋለች። ጄሰንና ጓደኞቹ ግን በአዳም መውደቅ እየተሳለቁ እያለ እናቱ እየጮኸች ጄሰንን ጠርታ ወደ አዳም ጠጋ ብላ ለማየት ትሞክራለች። ጄሰንም ጓደኞቹን መጣው ብሎ ቀለል አድርጎ ወደ እናቱ ሲሄድ እሷ አዳምን መሬት ላይ በተኛበት ደህና እንደሆነ እየጠየቀችው ሳለ እሱ ህመሙን ዋጥ እያደረገ አወዳደቁ ባያምርም ደህና እንደሚሆን እየነገራት እያለ ጄሰን ይመጣል። ልክ እንደመጣም ማሰብ አቆምክ ማለት ነው ብላ ስትጮህበት የእናቱን ጩኸት ከምንም ሳይቆጥረው እየተጫወተ እንደሆነ በመናገር ከአንገት በላይ ይቅርታ ይጠይቃታል። እሷም አዳምን በመታነው ጨዋታችሁ ብላ አዳምን ስለ ልጇ በጣም ይቅርታ እየጠየቀችው እንደዚህ እንዲሆን እንዳላሳደገችው በመናገር በረዶ የሚፈልግ ከሆነ እንድታመጣለት ስትጠይቀው አልፈልግም ይላትና ደግፋት አስነሳዋለች። እናቱ ግን ጄሰንን መቆጣት እየቀጠለች እሱ ሰው ቤት እየሰራ ኳስ ቢወረወርበት ደስ እንደሚለው ስትጠይቀው እሱ ግን ያጠፋው ጥፋት ምንም ሳይመስለው በመጀመሪያ እሱ መቼም የሰው ቤት ውስጥ እንደማይቀጠር በመናገር የቀን ሰራተኛ እንዳልሆነ ለእናቱ ይመልስላታል። እሷ ግን የበለጠ ንዴቷ እየባሰባት መስራትማ ያንተ ጠላት ነው ማን ተጎልቶ ይዋለልህ ብላ አዳም ለገና እያጠራቀመ ፕሌይስቴሽን ለመግዛት እየሞከረ እንደሆነና እሱ ግን ምንም ሳይለፋ እንደሚሰጠው ስታስታውሰው ጉራውን እየነፋ እኛ ሀብታሞች መሆናችንና እሱ ድሃ መሆኑ የኔ ጥፋት አይደለም ብሎ ይመልስላታል። በልጇ ባህሪ ብቅት ያላት እናቱ በጣም ትበሳጭና ወደሱ ጠጋ እያለች በጣም እንዳጨማለቀችው እየነገረችው ምንም ሳይለፋ የተሰጠው ነገር እንደሚገባው ማሰቡ ትልቅ ጥፋት እንደሆነ ስትነግረው አዳም በመሃል ገብቶ ችግር እንደሌለው በመናገር መብራቶቹን ወደ መስቀል ሊመለስ ሲል እናትየው ታስቆመውና አንተ ሳትሆን ጄሰን ያንተን ፋንታ ይሰራልሃል ብላ ሳታበቃ ጄሰን እየሳቀ
ያኮ የኔ ስራ አይደለም ሲላት ገና ምን አይተህ ይሄ ብቻ እንዳይበስልህ ብላ ታዘውና ካሁን በኋላ እሱ እንዳለ ስራውን ሲሰራ አዳም እንደሚያርፍ ትነግረዋለች። እሱ ግን ምንም ስላልመሰለው እንደለመደው ከዚህ የሚያመልጥ መስሎት አትቀልጅ እንጂ ብሎ ወደ ጓደኞቹ ሊሄድ ሲል ታስቆመውና ይሄን የማያደርግ ከሆነ ለገና ፕሌይስቴሽኑን እንዳያስበው ትነግረዋለች። እሱም የምር እንደሆነ ሲገባው ፕሌይስቴሽኑን አንዴ እንደገዛችው ሊያስታውሳት ቢሞክርም እሷ መልሳ ለመመለስም እንደ መግዛት ያክል ቀላል እንደሆነ ስትነግረው እየተንገበገበ ተመልሶ እንደዛ አይሆንም በጣም ነው የምፈልገው ብሎ መለማመጥ ሲጀምር ከፈለገው ወደ ስራ እንዲገባ ትነግረዋለች። ከዚያ ግን አዳም ጣልቃ እየገባ ችግር እንደሌለው ተናግሮ በዛ ላይ ገንዘቡ እንደሚያስፈልገው ሲነግራት ምንም እንዳያስብ አሳስባው መከፈሉ እስካሁን እንዳለ ሆኖ እንደውም ጄሰንም ከሱ እኩል እንደሚከፈለውና ልክ ፕሌይስቴሽኑን የሚገዛ ያህል ብር ሲሰራ ስጦታው እንደሚሰጠው ትነግረዋለች። ጄሰንም የሰማውን ነገር ማመን እያቃተው እየቀለደች መሆን አለበት አይደል ሲላት እሷ መልሳ እየቀለደች እንዳልሆነ በደንብ ታስረግጥለታለች። እሱም መልሶ የሚሰራውን እያሳጣው ትዕዛዙን ሲቀበል እናቱ ከመብራቶቹ እንዲጀምር ትነግረውና አዳምን የሚበላ እንደምትሰራለት ነግራው አቅፋ ወደ ቤት ይዛው ትገባለች። ጄሰን በዚህ ምንም ደስተኛ ባይሆንም በህይወቱ ለመጀመሪያ ጊዜ ስራ ምን እንደሆነ ማየት ጀመረ። መብራቶቹን እየሰቀለ እንዳለም የሰቀለው ሁሉ ሲወድቅበት መስራት እንደሚታየው ቀላል እንዳልሆነ ይረዳል። አዳም ከስራው ለጊዜው ረፍት ስለተሰጠው መናፈሻውንም የማጽዳት ኃላፊነት እሱ ላይ በመሆኑ የግድ እያለውም ቢሆን አዳም ላይ ያደረሰው ግፍ ያሰራው ነበር። ከዚህም በተጨማሪ መዋኛ ገንዳውንም ጭምር እንዲያጸዳ ኃላፊነት ተጥሎበት ስለነበር እሱ ሲያጸዳው ቀልድ እንዳልሆነ በደንብ መረዳት ይጀምራል። ከብዙ ጊዜ ስራ በኋላም ሁሉንም እንደጨረሰ ሲያስብ የአዳም ስራ ምን ያህል ከባድ እንደሆነ ይገነዘባል። ሁሉንም ጨራርሶ በድካም ሙትት ብሎ ወደ ቤት ሲገባ እናቱ ታየውና ስራው እንዴት እንደሆነለት ስትጠይቀው በጣም እንደደከመውና እንደዚህ ቆሽሾ እንደማያውቅ ይነግራታል። እሷም ድካሙን አይታ እንደኮራችበት ነግራው ስራውን በአግባቡ ስለጨረሰ የተገዛለትን ፕሌይስቴሽን አሁን መቀበል እንደሚችል ነግራው ከነስጦታ ወረቀቱ እንደታሸገ ይዛ ትሰጠዋለች። እሱም በጣም ደስ ብሎት እናቱን እያመሰገነ ሊከፍተው ሲል እናቱ ለአዳም የገና ካርድ ልትሰጠው ልትሄድ እንደሆነ ስትነግረው የት እንደሚኖር ማወቋ እያስገረመው ይጠይቃታል። እሷም የመጨረሻ ክፍያውን በፖስታ እንደላከችለት በመናገር መምጣት ከፈለገ አብረው እንዲሄዱ ትጋብዘዋለች። ጄሰንም ስጦታ መክፈቱን ትቶ ይስማማና ከእናቱ ጋር ይሄዳል። የአዳም ቤት እንደደረሱም እናቱ ቀስ ብላ በሩን ትከፍትላቸውና ምን ፈልገው እንደሆነ ስትጠይቃቸው የጄሰን እናት አዳምን ፈልጋ እንደመጣችና አትክልተኛቸው እንደሆነ በመናገር መልካም ገና ሊሉት እንደመጡ ትነግራታለች። አያቱ ግን እያዘነች እዚህ እንደሌለ በመግለጽ ሆስፒታል እንዳለ ስትነግራት በመደናገጥ ምን ሆኖ እንደሆነ ትጠይቃታለች። እሷ ግን ወንድሙን ለመጠየቅ እንደሄደ ስትነግራት በጣም እያዘነች ለቤተሰባቸው መጽናናት ተመኝታ ልትሄድ ስትል አያቱ ታስቆማቸውና ከፈለጉ ካርዱን ያለበት ቦታ ሄደው መስጠት እንደሚችሉ ትነግራትና የሆስፒታሉን ስምና የክፍል ቁጥር ትነግራቸዋለች። እሷም እንደምትሄድ በመናገር ታመሰግናትና ተሰናብታት ትሄዳለች። ጄሰንና እናቱም እዛ እንደደረሱ ክፍሉን ያገኙትና ሊገቡ በበር ላይ ቆመው እያለ አዳም ታናሽ ወንድሙን እያወራው ይደርሱና ማዳመጥ ይጀምራሉ። አዳምም ወንድሙን እያጽናናው ይጀምርና ምንም እንኳን ይሄ ከሁሉም የሚያስጠላ በዓል እያሳለፉ ቢሆንም ስጦታ እንዳመጣለት ይነግረዋል። እሱም ፊቱ እየበራ ስጦታ መጣህልኝ ሲለው አዳም ጎንበስ ብሎ ስጦታውን እያነሳ
ፕሌይስቴሽን እንደገዛለት ሲነግረው ወንድሙ በጣም ደስ እያለው ያመሰግነዋል። አዳምም መልሶ በዓሉን እዚህ ማሳለፋቸው ደስ እንደማይል እያመነ ይሄ እንዲያዳብረው እንደገዛለት ሲነግረው ወንድሙ ፊቱን ፈገግታ እየሞላው በጣም አመስግኖት ወንድሜ ስለሆንክ እድለኛ ነኝ ይለዋል። ይህንን ሁሉ ሲያዳምጡ የቆዩት ጄሰንና እናቱ ከጀርባቸው አንድ ሐኪም ትመጣና እንዲያሳልፏት ትጠይቃቸው። አዳም ቀና ብሎ ያያቸውና ሰላም ሊላቸው ወደ በሩ በመሄድ ለምን እንደመጡ ሲጠይቃቸው የጄሰን እናት ስለረበሽነ ይቅርታ በማለት አያቱ እዚህ እንደሆነ ነገራቸው እንደሆነ ትነግረውና ሊጠይቁት እንደመጡ ትነግረዋለች። እሱም ስለመምጣታቸው ካመሰገነ በኋላ ወንድሙ ሊያይ መጥቶ እንደሆነ ሲነግራቸው ጄሰን ባደረገው ነገር እያፈረ ፕሌይስቴሽኑን የገዛው ለወንድሙ እንደሆነ ሲጠይቀው አዳም ወንድሙ በዓልን እዚህ ማሳለፉ እንዳሳዘነውና ትንሽ ደስ እንዲለው እንደገዛለት ይነግረዋል። እናቱም በጣም ጥሩ ልጅ እንደሆነ እየነገረችው ምን ሆኖ እንደሆነ ትጠይቀዋለች። አዳም ግን እንባው እየመጣ ያለፈው ወር ቤተሰቦቹ መኪና አደጋ እንደደረሰባቸው በመናገር እየተናነቀው ወላጆቹ ግን ከዚያ መትረፍ እንዳልቻሉ ይነግራቸዋል። ከዚያም እየቀጠለ የተረፈው ታናሽ ወንድሙ ብቻ እንደሆነ እየነገራቸው ከዚያ ጊዜ ጀምሮ እዚሁ ሆስፒታል ውስጥ እንዳሳለፈ በመናገር እሱ አብሯቸው እንዳልነበር ሁሌ ቦታ ቢቀይረው ብሎ እንደሚያስብ ይነግራቸዋል። የጄሰን እናትም በሰማችሁ በጣም እያዘነች እሱን ለማጽናናት ስትሞክር ጄሰንም በጣም እያዘነ እስከዛሬ ላሰቃየው ከልቡ ይቅርታ ይጠይቀዋል። አዳምም እያመሰገናቸው ሐዘኑን ለመቋቋምና ለወንድሙ ደግሞ ጠንክሮ ለመቆም የተቻለውን ነገር እያደረገ እንደሆነ እንባ እየቀረው ሲነግራቸው ነርሷ መታ አንዴ ልታዋራው እንደምትፈልግ ትነግረዋለች። ከዚያም አዳም መሄድ እንዳለበት ሲነግራቸው እየተሰናበቱት የጄሰን እናት የመጣችለትን ካርድ ትሰጠዋለች። እሱም ደስ ብሎት እንደተቀበላት በሌላ ጊዜ መተው እንደሚጠይቁት በመናገር እንባቸው ሳይደርቅ ይሄዳሉ። ቀናት በኋላም የገና ቀን ሲደርስ አዳም ቤት ውስጥ ለአያቱና ለራሱ የሰራውን ምግብ አቅርቦ እንኳን አደረሰሽ እንዳላት በራቸው ይንኳኳና ልከፍት ነው ብሏት ይሄዳል። ልክ በሩን ሲከፍተውም ጄሰን ቀድሞ ከእናቱ ጋር ያየውና ሰላም ካለው በኋላ ለምን እንደመጣ ሲጠይቀው የተለወጠው ጄሰን ለገና የተሰጠውን ስጦታ ይዞለት እንደመጣ ይነግረውና ዞር ብሎ ከእናቱ ፕሌይስቴሽኑን በመቀበል ለአዳም ያሳየዋል። አዳምም ስጦታ እንዳመጣለት እየተገረመ ሲጠይቀው ጄሰን የራሱን ፕሌይስቴሽን ለሱ ለመስጠት እንደወሰነ ሲነግረው በፍጹም እንደማይቀበለው ይነግረዋል። ጄሰን ግን ቆርጦ ስለመጣ የግድ ይለውና ሳቅ እያለ ከኔ በላይ ላንተ ይገባሃል በማለት ያደረገውን ነገር ሊያስታውሰው ይሞክራል። አዳምም በድጋሚ እያረጋገጠ በጣም ውድ እኮ ነው እርግጠኛ ነህ ሲለው ጄሰን እርግጠኝነቱን ራሱን እየነቀነቀ ያጸናላታል። አዳምም ፈገግታ ፊቱን እየሞላው እሱ ለጄሰን ምንም ስጦታ ባለማዘጋጀቱ ሲያዝን ምንም ችግር እንደሌለው ይነግረውና ከስጦታ በላይ ስጦታ እንደሰጠው ይነግረዋል። አዳምም ትንሽ ግራ ሲጋባ አይቶ እየመለሰ ብዙ ነገር አስተምረኸኛል፣ ቅንነትና ጠንክሮ መስራት አንተ ባትኖር አላውቅም ነበር በማለት እንቢ ማለት እንደማይችል ነግሮት ስጦታውን በእጁ ያስይዘውና እንኳን አደረሰ ብሎት ይሄዳል። አዳም ግን ቆይ ብሎ ያስቆመውና ውስጥ ገብተው እንዲጫወቱ ሲጠይቀው ዞር ብሎ ፈገግ እያለ እንደማስፈቀድ ወደ እናቱ ሲያይ እናቱ ባይኗ ትረዳውና ገብቶ እንዲጫወት እየፈቀደችለት ከተወሰነ ሰዓት በኋላ መታ እንደምትወስደው ትነግረዋለች። ጄሰንም በጣም ደስ እያለው ለመጫወት ሁለቱም እየጓጉ ወደ አዳም ቤት ይገባል። በከባድ ስራ እየተፈተናችሁ በውስጥ ስቃይ እየታመማችሁ ነገር ግን አሁንም ትግላችሁን ላላቆማችሁ ጠንካራ ሰዎች መፈተን አንዱ የምድር ግዴታ ነው። ለዛሬ የለፋንበት ነገር ግን ምንም ትንሽ ቢመስለንና የማይለውጠን ቢመስለንም ከጥንካሬያችን የምናገኘው ሽልማት ባለፍንበት ህይወት ምሳሌነት የምንቀይረውን የሰው ህይወት እያሰብን አሁንም እንበርታ የዛሬው መልእክታችን ነው። ከወደዳችሁት ላይክ፣ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለዛሬ እዚሁ ላይ አበቃን። በሌላ ምርጥና የሚያስተምር ታሪክ እስከምንገናኝ በያላችሁበት ቸር ቆዩልን።